አስመስክሯል ንጉስ መሆኑ እና ለአዶናይ ምርጫ ቅስቀሳ በተዘጋጀው ፓሮዲ አስጌ ሰርቶበታል። ባለፈ ልላችሁ የፈለኩት ነገር ከገባችሁ ይሄንን ነው ልላችሁ የፈለኩት ምርጥ ያራዳ ልጆች እና ዘረኛ ነክ እያላችሁ ነበረ። እኔ ምን እንደሆነ አልገባኝም። ምክንያቱም የዩቲናስን ዘር ደግፌ የኔ ዘር ጋር ተመሳስሎ ምናምን እኔ ዩቲናስ ዘሯ ምንድነው በፍጹም በጭራሽ አላቅም። የምሬ ነው የምላችሁና እንደውም ዘሯ ምንድነው እስቲ ትፖስታለች እንደዚህ አይነት ነገር ብዬ ሙሉ ቪዲዮዎቿን ወርታች ሳይ ጊዜ ምንም ነገር የለም እና የኔም አይታወቅም። እና እኔ የደገፍኳት እዚህ ሶሻል ሚዲያ ላይ ምን አለ መሰላችሁ እውነትና ጊዜ አለ እና እኔ የእውነት 100% የምሬ ነው የምላችሁ 100% ብቃቷን አይቼ ተማምኜባት ነው የደገፍኳት። እና ጊዜ አለ። አሁን ጊዜው የአዶናይ ነው። እኔ አዶናይን ብዬ ቪዲዮ ብሰራ የተሻለ ቪው እና የተሻለ ፎሎ አገኛለሁ፣ ምክንያቱም ጊዜ እሱ ስለሆነ። ነገር ግን እውነት ነው የእውነት ይሄ ቲክታክ ክሬቲቭ አዋርድ የሚገባት ለዩቲናስ ነው። ምክንያቱም ትችላለች፣ ብቃቷንም አሳይታናለች። ሌላው ደግሞ እኔ ዩቲናስን የምሬ ነው ብላችሁ ብዙዎቹን ፌመስ ቲክታከሮች በአካል ላገኛቸው እችላለሁ። ነገር ግን ዩቲናስን አንድም ቀን አግኝቻት አላውቅም በፍጹም ማለት ነው። እና እንዲህ ስለሚተዋወቅ ወይ የሆነ ነገር ምናምን አይደለም፣ በቃ የእውነት ስለምትችል ስለሚገባት ነው ይህንን እንድታሸንፍ ምረጧት ያልኩት። እና የሆነ የምትሳደቡ ሰዎች ግን የምሬ ነው የምላችሁ እኔ አሁን ሀሳቤን በነፃነት በትክክለኛው መንገድ በዚህ ምክንያት ዩቲናስን ምረጧት አልኩኝ አይደለም። እናንተ ደግሞ ትሳደባላችሁ እና የሚሳደብ ሰው ውስጡ ያለው ስድብ ከሆነ ያንን ነው ማውጣት የሚችለው። ሌላ መናገር የሚችለው ነገር የለም። ሀሳቡን በነፃነት ወይም ደግሞ በትክክለኛው መንገድ መግለጽ አይችልም። በቃ መሳደብ ምክንያቱም እዚህ ውስጥ ሌላ ነገር የለም ማለት ነው። ሶ አሁንም ቢሆን ኢስት አፍሪካ ላይም እዚህም ዩቲናስን ምረጧት። የምሬ ነው የምላችሁ ከዘር ከሃይማኖት ከምን ጽድት ያለ ቮት ያላት እንደውም ዩቲናስ ናት። ዩቲናስን ምረጧት። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።